ማደንቃቸው እንዴት ያንን ገቢናችለው ወደ ራሱ ሲያጠቃቸው ነው ዞሮ ነው ወይኔ ጌታ ኢየሱስ እንደዚህ ሰማ ባላ የከዚህ ማለት ኧረ ታኩር በኢየሱስ እይ ኧረ በስንት አሉ አክበር ነው ያደገው ባይዘዌ እንትን ተቀባ በጣም አሪፍ ነው በእውነት ይሄ ኖርማሊ ደርማል ወረድ ምናምን ይባላል ዋቴ ነው ስማ ትክክለኛ ነው አሁን አንተ ምን አድርገህ እበት በቃ ቴካው አድርገሽ ላኪልኝ አጧት የጆሲን የፍራይዴ አይሻልም ከአምስት ሰው እነዚህ ብቻ የሆነ ልጆች ጋር ያጃሪፍ ነው ደረቅ ይላል ቶሎ ያሳድጓል ለማቀባት አይመችም ፍሪጅ አድርጌ ይቀበዋሉ ላይ ይመጡልሃል እንደዚህ በሰልፍ ዛሬ ምንድነው ኦፕኒንግ ምናምን የለም እንዴ ሁላችሁ መጣችሁ ምን ማለት ነው ጋይስ ድግስ ነው ሰማ ባለፈው ያበላሽበትን ወንበር ለምንድን ነው ቢያንስ የናርጎን ወንበር ያልሰጠው የምን ወንበር የት ወንበር በራይድ ስትሄድ ከኋላ አበላሽተዋል አሉ ቁጭ ስትል አበላሽተው የለ ሊኒን ጓደኛ ነገረኝ ያ የሚተረባችሁ ጓደኛ ምናምን ቆሸሹ እኮ ብቻ አይደለም ላይ ቆሶ ታይቷል ኢየሱስ አይደብራል አንተ ታዋቂ ነህ ምናምን ቢያንስ የሳሙና ምናምን ብለህ እንኳን 50 ብር 100 ብር አዳርጋ ሰጥ ሰባ ያቺ ፖፖ የሆናችሁ መኪናችሁን ሰጥኛላችሁ አጠቀባታላችሁ አለች ግን ያቺ መኪና አለች ሰባ አለች ቆማለች ሰፈር ስካይላይት እኮ የራቺ የዘይ ባሉለት እኮ ለምነን እኮ ነው ያስገቡን ያቺ መኪና ጉታጋዛ ያስገባ ብሎ አለች ግን አለች መዛጉሪ አለች ሳሮቶ ቅቅል ብሉበት ያምላክ ታቁመሽ ነው ግን አንተ ጋር ድግስ የሚኖረው ኢየሱስ ከመግብ ይዛችሁ ሄዳችሁ ደግሞ ሁለተኛ በፌስታል ራሱ ይዛችሁ ሄዳችሁ እናንተ በፌስታል ራሱ ነው ይዛችሁ ሄዳችሁ ፍራይዴ ማን በፌስታል አንዱን ጃኬት ታውልቀው ማን እንደዚህ ተሸክሞ ነው ለአራት ጋይስ ግን ማለት ነው እነዚህ ልጆች አልተቻሉም ወይኔ ጭውያቸው ታኩር ግን ማለት ነው ሁሌም ጋይስ ላይቭ ላይ ሲገባ ማለት ነው እውነት በቃ በጣም ነው በሳቅ እንትን የሚለው ማለት ነው የራቼ ሪአክሽን አይታችሁታል እንዴ እንደሚስቅ ናሆሜ እብድ ነው እንደሚታወቀው እብድ ነው ጋይስ እንግዲህ ሰላም ጋይስ እንዴት ናችሁ ዛሬ ደግሞ በሌላ ቪዲዮ መጥተናል ቪዲዮውን እንደ ሁሉ ጊዜ ላይክ ሼር ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ ወደ ቪዲዮው እንሂድ ወይ እቺ ደግሞ ተረጋጊ ያው ሊከፈት ይችላል አንቺ ቆይ መገረዝ አለብሽ ራቼ ሴቷ አሜን ራቼ ግን ያስቃላ ጋይስ ጃኒ ተነሺ የኔና መች ድልት ይበልሽ ጃኒ ተነሺ ጃኒ ራቼ ወደ ኋላ ራቅ ጃኒ በይዋ የወንዱን ፓርት ምን ሆነሽ ነው ጃኒ አንቺ እኮ የወንዱን ፓርት ነው የምትዩ ራቼና ብለሽ መቅረትሽ ምነው ገላዋይኔ ሰለውላው ገላዋይኔ ሰለውላው ጋይስ ራቼ በጣም ነው የሚያስቀው
እንሳስብሽ ውዬ ገላዬዋ ሳልምሻድርና አንቺዬዋ ሳልምሻድርና አንቺዬዋ ጠዋት በማለዳ ገላዬ እየተሽኮረመመ ነው እዩት ካፋፎታና አንቺዬዋ ካፋፎታና ገላዬዋ ዛፍ በተራገበ ገላዬዋ በንፋስ ሰንጋሉ አንቺዬዋ በንፋስ ሰንጋሉ ገላዬዋ ሲባዝት ይውላል አንቺዬዋ አይኔ መጣሽ ብሎ ገላዬዋ አይኔ መጣሽ ብሎ ገላዬዋ ገላዋ ልጅት ገላዬዋ ገላዋ መማንቺዬዋ እመጣለሁ አልተቻለማ ጋይስ ብልሽ መቅረትሽ ምነው ገላዋ አይኔ ሰለውላዋ ገላዋ አይኔ ሰለውላዋ ጋይስ ራቼ በደንብ እያለው ነው አልተቻለማ ጋይስ በደንብ ነው የተወኑታ ሳይፍ እዚህ ጋር በደንብ ነው የተወኑት አንቺ መገረዝ አለብሽ ጭራሽ ቀሚስሽን ጣል በጣም ነው የጠገብሽው በቃ ትሰብሪያለሽ አንተ ደስ ይላል ጋይስ እንግዲህ እንዳያችሁት ነው ትናንትና ጌም እየተጫወቱ ነበረ ራቺና ራቺና ጃኒ አንድ ቲም ናቸው ፍራይዴ እና ናሁም ደግሞ አንድ ቲም ሆነው ማለት ነው ከዛ እነ ፍራይዴ አሸነፉ ከዛ ቅጣቱ ይሄን ዘፈን ማለት ነው ጃኒ የወንድ ዘፍናለች ራቺ ደግሞ የሴት ይዘፍናል ማለት ነው እንግዲህ እንዳያችሁት ነው ራቺ በደንብ ነው የተወነው ጋይስ እውነት መሽኮርመም አንደኛ ነው በቃ ዘፈኑ እንዴ እንዳረገው ማለት ነው እስኪ ደግሞ ወደ ቀጣይ ቪዲዮ እንሂድ ጋይስ እንግዲህ የዛሬን ቪዲዮ ይመስል ነበር ከወደዳችሁት እንደው ሁልጊዜም ላይክ ሼር ኮሜንት እንዲሁም ሰብስክራይብ በማድረግ ያበረታቱን በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ